እንደዚህ ታምራለች ለካ ምን ዋን ይጠልቀው እማዬ እኮ ይሄን ሚስት ናት ብትለኝ የሁላ ችግር ይፈጠር ነበር ምን ፈለክ እንደዚህ ታምራለች ለካ ምንድነው የፈለከው ከክፍሌ ወጣልኝ እጮሃለሁ ለምን ነው የምትጮሂው እዚህ ክፍል ውስጥ ምን ታደርጋለህ እያየሁሽ ነው ውበትሽ ልዩ ነው ውጣልኝ ደሞ የሰው ቤት ሰረት ብሎ ተገብቶ ውጣልኝ ማለት ትንሽ አይከብድም የስራ ማስታወቂያ ስታነባይሻለሁ ስራው አልተገኘም ወይስ ከናካንተው ስራው የለም ሁሌ ፈተና አለ ብለው ይጠሩኝና ልክ እዛ ስደርስ ሌላ ሰው ተቀጥሮ ነው ማገኘው ይሄ ማጎ ሲስተሙ ማለት የስራው ባህሪ ነው አንቺ ደግሞ አታርፊም እንዴ ምን አቲ እኔ ምለው የሆነ ቦታ አውቅሻለሁ ልበል አይመስለኝም ኧረ ይሄ የሚመጣው ሰውዬ እኔና አንቺ ላይ እንደዚህ የሚያፈጠው አንቺ ምን አባሽ እየሰራሽ አይ እዚህ እኮ ማስታወቂያ ላነብ መጥቼ ነው ነይ ቀጥሽ ነይ ተንቀሳቀሽ ሂጂ ማሚ ምንድነው የተፈጠረው ለምን አትነግሪኝ ይሁንጂ ይሄ ነው ማለት አልፈልግም ግን መጠየቅ ስላለብኝ እሺ እንስማ ምንድነው እሱ ከናኒ ጋር ምን አይነት ግንኙነት ነው ያላችሁ ማሚ ምን አይነት ግንኙነት ሊኖርን ይችላል አሁንም እንደዛ ታስቸግራታለህ አሁንም ታስጨንቃታለህ ማሚ እቺ ልጅ አናቴ ላይ ልሰቂብኝ ነው እንዳሳብሽ እንደሱ አይደለም ይሁን እንደኔ እንድትረዳት ስለምፈልግ ነው እኔ እኮ ያልገባኝ ነገር ቆይ አንቺ ራሱ ከዚህ ልጅ ምንድነው የምትፈልጊው እሱ ሌላ ጊዜ እነግርሃለሁ ግን እንደኔ ተንከባከባት አቦ ማሚ ተይኝ በእናትሽ ዮኒ ምን እየሆነ ነው ባህሪ እኮ በጣም እየተለወጠ ነው ቆይ ጧት ምን አስቦ ነው እንደዛ ያለኝ ወይስ እኔ ያጋነኘው ነው ደህና አደርሽ ደህና አደርክ ማታ ስላንቺ ሳስብ ነበር ስለኔ ምን ነው በሰላም ማለት ልቤ ውስጥ ዮኒ እንዳጨርሰው ወድጄሻለሁ ዮናታን አንተ እኮ እኔን በጣም ነበር የምጠላኝ ደግሞ እኔ እናንተ እህትና ወንድም ብቻ ነን አይደለም እህትና ወንድም እንዳልሆንም ታውቂያለሽ ነኝ እህት ነኝ እኔን መጥላት ካቆምኩ በጣም ትልቅ ውለታ ትውልልኛለህ አንቺ እኮ እዚህ ቤት መኖር እኮ አይገባሽም እኮ ግን እኔ ሞዴል ከቻልሽ ያንን ማድረግ እንችላለን ምን እያልክ ነው ይሄ ቤት እኮ አሁን እምልሽን እሺ ትኛለሽ አትኝ ዮኒ እንደምን አላችሁ ሰላም ለዚህ ቤት ናኒ አቤት ማሚ ልትነግሪኝ የምትፈልጊው ነገር አለ ኧረ ምንም የለም እርግጠኛ ነሽ አዎ ማሚ ፊትሽ ግን ጥሩ ነገር አይነግረኝም ከዮኒ ጋር የተፈጠረ ነገር አለ ምን ኧረ ምንም የተፈጠረ ነገር የለም ታዲያ አያትሽ ገንዘቡ ደረሳቸው አዎ እንዲደርሳቸው አድርጌያለሁ ግን ፊትሽ ጥሩ አይደለም ደንግጠሻል የሆነ ብቻ ጥሩ ነገር አይታየኝም ፊትሽ ላይ አይ ማሚ እንዲሁ ነው ዝም ብሎ ነው እንባይ ልብ ጠበል ነው ጉንጭን ያርሳል ፈሱ ያልፋል ማለት ነው የተረፈ ፈተና ሲሆን ተመልሶ ልብ ይችላል ምንም ሆድ ከሀገር ይዘፋል ጨከን በልልኝ ይህም ነገር ያልፋል የነፍስ ክብር ነፃነት ነው ሰው የመሆን ዕጣ ፈንታ ተስፋ ልጣዋ ክልቤ ሰው እንደሆን ብቻ በርታ
ምን ሆነሽ እዚህ ተቀመጥሽ? ምንም አልሆንኩም። ፊትሽ ያስታውቃል እኮ አንቺን ባትናገሪ። ቆይ ማስታወቂያ የምታነበው ልጅሽ ነው? ደግሞ እኮ ቤት ከገባሁ በኋላ የት እንደማውቅሽ አስታወስኩ። የት ነው? ገጠር ከአያትሽ ጋር ነበር የምትኖሪው? አያቴን ታውቂያታለሽ? አዎ። በእርግጥ አንቺ ከቤት ስለማትወጪ አካባቢ ያለው ሰውን አታውቂም። እኔም በልጅነቴ ነው ወደ ከተማ የመጣሁት። ቢሆንም ግን አንቺና አያትሽን አልረሳኋችሁም። እዚህ ከምትቀመጪ እኔ ቤት እንሂድ። እርግጠኛ ነሽ? ምን ነው ቦምብ ምናምን ይዘሻል? የኔ እናት እኔ ምስኪን ደሃ ነኝ ልኑርበት። ስቀልድ ነው። ነይ ተነሽ እንሂድ። ማሚ እኔ እኮ ለዚህሽ ባሪያ ብለሽ እኔ ላይ ጓም የምትይው ነገር ነው ግራ የሚገባው። ዮኒ እኔ በእሷ ቦታ ስለነበርኩ ስሜቷን እረዳዋለሁ። ምንድን ነው ስሜቷ? በየቀኑ እየቃዡ ከመበጥበጥ ውጪ ደህና ስሜት አላት? ዮኒዬ አባትህን ከማግኘቴ በፊት እኔም የአረብ ሀገር የቤት ሰራተኛ ነበርኩ። ማለት እንዴት? ናንዬ በቅርብ ጊዜ ያሳለፈችውን እኔም በአረብ ሀገር ብዙ ነገር አሳልፌያለሁ። ለዛውም ምንም አይነት ፍትህ ባልነበረበት ስቃይ፣ ድብደባ፣ ብዙ መከራን አሳልፌያለሁ። እማ ለምን እስካሁን አልነገርሽኝም? ማስታወስም አልፈልገው ነገር ነው። ይህ እኮ የጀግንነት ታሪክ አይደለም። እድሜ ልኬን ስሸሸው ስረቀው የኖርኩት ታሪኬ ነው። የመከራ ዘመኔ ስለነበር በፍጹም ማንሳት አልፈልግም። እዚህ መኖር ከጀመርሽ ቆየሽ እንዴ? አዎ ቆየሁ። ልጆም እኮ ነው የመጣሁት። አክስቴ ጋር ልማር መጣሁ፣ በዛው ቀረሁ። አይ ቆይተሻል። ያው እና ፈታ በይ እንደ ቤትሽ ማለቴ ቲቪ የማይከፈልግሽ ደህና ቲቪ እንዳለው ሰው። እና እንዴት ነው ከአክስትሽ ጋር ነው የምትኖሪው? አይ እሷማ ከሄደች በኋላ ድምጿንም ሰምተነው አናውቅም። ባሏም አሁን አግብቷል። እንዴ ሚስቱን ትቶ? ያው አርፋለች ተብሎ ስለሚታሰብ ነው። ማለት እንግዲህ እኔ በልጅነት ሄደች ነው። እስካሁን ድምጿን አሰምታ አታውቅም። አለሁም የለውም አላለችም። በጣም ረዥም ዓመት ሞላት። ሀገሯን መታ አታውቅም። ታዲያ ይሄ ጤነኛ ሰው ታሪክ ነው? ይቅርታ የቆየ ታሪክ ቀሰቀስኩብሽ መሰለኝ። በቃ እንተው። አንቺ ግን ከመጣሽ 4 ዓመት ሞላሽ አይደል? አዎ 4 ዓመት ሆኖኛል። እንኳን ለሀገርሽ አበቃሽ መባሉን በጣም ትልቅ ነገር ነው። ስትወጣት ሀገሩ መግባት እየፈለገ አልቻለም። እውነት ነው። እኔም እዚህ የሀገሬ መሬት እስክረግጥ ድረስ ምንም አላመንኩም ነበር። ናኒ የለችም? የለችም። የት ሄዳ? እኔ እንጃ። እኔም አላስተዋልኩም። እስቲ ልደውልላት። ስልኩ አይሰራም። ምን ሆነ ነው? ምን ሆንኩኝ? ፊቴ የተለዋወጠው። ምን ሆንኩኝ? ግባ ፍቅር። እንዴት አመሳችሁ? እንግዳ እንዳላት አትናገሪ? ቢያንስ እንግዳ እንዳለ እኮ ብታውቅ ምን ታደርግ ነበር? ቢያንስ ባዶ እጄን አልመጣም ነበር። እንግዳ ነው እንጂ ባዶ እጁን የማይመጣው ቤተኛ ነው እንዴ? ደግሞ ምንድን ነው አንቺ ገና ሳልቀመጥ አፋፊን የምትይኝ? ባህልን በደንብ ላሳወቀ ብዬ እኮ ነው። እህቴ ናት፣ ናኒ ትባላለች። እህቴ? ታወቃት? ናኒ ይባላል። እሺ ናኒ። ፍሬዘር እባላለሁ። እህት እንዳላት አልነገረችኝም ነበር። አንተ ደግሞ ልታጣላን ነው እንዴ?
ልጄ ምን ነው ጥለሽኝ ሄድሽ? አብረሽኝ እኮ እንደምትኖር እርግጠኛ ነበርኩ። ማንም ምንም መሀላችን እንደማይገባ ምኜ ነበረ። እንዴት ልጄ፣ እንዴት ድንገት ተነስተሽ ቃልሽን አጥፈሽ ጥለሽኝ ትሄጃለሽ? ማን በእናትህ የማይሆን ስህተት ነው የሰራሁት። ምን አልከኝ? እንድትረዳኝ እፈልጋለሁ። ምን ልርዳ? ይኸውልህ የሆነ ሰው እንድታፈላልግልኝ ነው። ምን ችግር አለው ታዲያ? ምን አይነት ሰው ነው? ስሟ ናኒ ይባላል። እኛ ቤት ነበር የምትኖረው። ድንገት ወጣ፣ ይኸው እስካሁን አልተመለሰችም። ምን መረጃ ምናምን ልትሄድበት የምትችለው ስፍራ ወይም ጓደኛ? በቃ ናኒ ትባላለች አልኩ እኮ። አይበቃም ይሄ? ታዲያ በምታት ነው እንዴ የምናገኛት? ደደብ ሰው ብዬ ድሮም አንተ ጋር መደወል። ተነስተሻ እንዴ ናኒ? አዎ ባለፈው እኮ እዚህ ቁልፍ አስቀምጬ አሁን የት እንዳደረኩት አጣሁት። የሆነ እቃ መክፈት ፈልጊ። ቤቲ ስራ እንደሄደች ደውላ ነግራኛለች። እሷ እስክትመጣ እኮ የሆነ እንትኑና አስተካክል ልጠብቃት ብዬ ነው። እሺ። አረብ ሀገር እንደነበርሽ ቤቲ ነገረችኝ። አዎ እዛ ትንሽ ቆይቼ ነበር። ያው እንግዲህ ይቅርታ፣ እንኳን ለሀገርሽ በሰላም አበቃሽ ብለን አቀባበል አላደረግንልሽም። አረ ችግር የለውም። እና ምንድነው ሀሳብሽ? ትቆያለሽ ወይስ ትመለሻለሽ? እዛ ሲሆን ለምን እመለሳለሁ? እኔ እንጃ። ያው አንዳንዴ የሚሰሚው ነገር 4 ዓመት 5 ዓመት የተቀመጡ ሰዎች የሚነግሩሽ ሌላ፣ እዚህ የሚሰማው ሌላ፣ የሆነ የሚለያይ ነገር አለው አይደል? ብቻ አረ እኔ ንቅንቅ አይደለም። ትንሽ ብር ከያዝኩኝ ወደ አያቴ ወደ ገጠር እገባለሁ። የምርሽ ነው? የምሬ ነው። ከዚህ በላይ እሷን ሳላይ መቆየት አልፈልግም። ሰላም። ባለፈው ከአንቺ ጋር ስታወራ የነበረችው ልጅ የት ናት ያለችው? ምን ሆነች? ምን እንደሆነች እነግርሻለሁ። አሁን የት ናት ያለችው? ምን ሆኗል ልጁ? እኔ ምንም አልወኩም። አሁን ልጅቷ የት ናት? ማናት ልጅቷ? አሁን የኔንም ያንቺንም ጊዜ አታውቃት። ልጅቷ የት ናት ያለችው? ያመሃል እንዴ? ልሄድበት። ሳትነግሪኝ የትም አትሄጂም። ልጅቷ የት ናት ያለችው? ባለፈው አብራችሁ ስትወራ አይቻታለሁ። ሰውዬ በፈጠረክ ልሄድበት ነግሬያለሁ። ቀላል ነገር እኮ። ልጅቷ የት እንዳለች ንገሪኝ፣ ከዛ ገንዘብሽን እሰጥሻለሁ፣ እንፋታለን ማለት ነው። ታድክበል ገዛ ናኒ እንዴት አየሃል? ማለት ምን ማለት አለ? ስታወራው ነበር እንዴ? አዎ፣ ግን ምን አልተመቸችኝም ለማለት ነው? ኖ እንደዛ አላልኩም። ግን ስታይ የሆነ አሪፍ ልጅ ትመስላለች ማለት ብቻ ታዩሽ። ግን ለምን የሆነ አሪፍ ስራ ነው ማትፈልጊላት? ስራውን እኮ እየፈለኩላት ነው፣ ግን የሰው ቤት እንድትገባ ስላልፈለኩ ነው። ማለቴ ነገሮች እንዳይደራረቡባት ትንሽ ልቧ አርፎበት የምትሰራውን ስራ እየፈለኩ ስለሆነ ነው የቆየሁት። እኔ የምልሽ የአክስቶችን ቤተሰቦች ማፈላለጉ ምናምን ተውሽ ነው? ተው እባክህ እሱን። ለምን? አውቆ የተኛ አይደል የሚባለው? ይሄን የሚያክል ከተማ ውስጥ ይሄ ሁሉ ዘመን ሲፈለጉ አለመገኘት ስላልፈለጉ አይደል? አዎ፣ ግን ተስፋ ለመቁረጥ ይሻላል። አየሽ አይደል? አመዳፈሽ አርገሽ ስትሄድ። ዮኒ ተረጋጋ። አልረጋጋም እንዴ ቆይ አንተ እንደዚህ ሆነ ምን ልታመጣ ነው? ማሚ አንቺ ትንሽ ፊታቸው ሲያሳዝንሽ ችግር የለውም እያልሽ ታመጫለሽ። እነሱ ደግሞ የእናንተ ተነካሽ ሆነው ያው ጉያሽ ስር ይቀመጣሉ። ምን ዋጋ አለው ታዲያ? ፈሰሰው አይታፈስ። ማሚ ለምንድን ነው የእነዚህ ሰዎች ድክመት የማይታይሽ? ዮኒ ሴት ልጅ እኮ ናት።
ምናልባት በተለያየ ውጥረት ውስጥ ልትሆን ትችላለች። እኔ ደግሞ አልተረዳኋት ይሆናል። ምናልባት አሁን የተረዳት ሰው ሊሆን ይችላል እኮ። ምን አይነት ሰው? ዮኒ፣ እኔ ያሰብኩትን በቀጥታ ልንገርህ፣ አዳምጠኝ። ማሚ ምን ሆነሃል? አግኝቻታለሁ። ናኒን? አይደለም። እና ማንን ነው ታዲያ? የወሰደቻትን ልጅ። የወሰደቻትን ልጅ? አዎ ማሚ፣ ከኔ ከዮናታ ማንም ሰው ምንም ቢያደርግ አያመልጠኝም። ቆይ ምን እየተካሄደ ነው? ባለፈው ራሷ እንደወጣች አይደል እንዴ ነገርከኝ? ከዚህ በፊት አብረው ቆሞ ሲያወሩ አይቻቸዋለሁ። ቆይ ታዲያ ናኒ እስከዛሬ ከአንድ ሰው ጋር ብቻ ነው እንዴ ቆሞ ያወራችሁ? እኔም አውቀው አንድ ሰው። በልበል አታነካካኝ። እኔ ለፖሊስ አመልክቻለሁ፣ እነሱ እንደሚያደርጉ ያርጉት። ምን? የምን ፖሊስ እንዴ? ፖሊስን እዚህ ጋር ምን አመጣው? ልጅቷ እኮ ከቤት ከወጣች 24 ሰዓት ሞልቷታል። ለፖሊስ ማመልከት ነበረብኝ፣ አመልክቻለሁ። ማሚ ልክ አላደረግሽም። አንተ ደግሞ ታዲያ ሰው ጠፍታ ዝም ብዬ እጄን አጥፌ ልቀመጥ? ዮኒ ቢያገኘኝስ ብዬ በጣም ነው የምፈራው። ለምን ትፈሪያለሽ? እዚህ እኮ ደህንነቱ የተጠበቀ ቦታ ነው ያለሽ። ሴኩሪቲ ካሜራ ባይኖርም ቆንጆ ሴኩሪቲ ግን አለ። የዛ ቀን እኮ ጭራቆ ነው እኮ ነው የታየኝ። እንዴ ማላውቀው ሰው እኮ ነው የሆነብኝ። እሱማ ጭራቅ ነው። ሲጀመር ገና ልጁን ሳይው ነበር ምንሽም ቢሆን ለህይወትሽ አስከፊ ሰው እንደሆነ ይገባኝ። አለሜ ምንም ነገር እንደማታውቅ ታውቂያለሽ አይደል? የምትወድሽ ከሆነ ታውቃለች። ቆይ እሱን ብትደግፈውስ? እሷ እንደፈለገች፣ እኔ ግን ከጎንሽ አለሁ መቼም ቢሆን። እሱን በንባውቃለሁ ቤትዬ። እና ምን እያሰብሽ ነበር? አለሜን አግኝቼ ባወራት በጣም ደስ ይለኛል። እንዴ ናኒ፣ እንደሱማ በፍጹም አይሆንም። ዮኒ ድንገት ቢያገኝሽስ? እኔ እንጃ፣ ውጪም ቢሆን ባገኛት በጣም ደስ ይለኛል። የዚህን ያህል? ዝም ብዬ ስወጣ ሌላ ነገር እንዲታሰብብኝ አልፈልግም። መቼም የልጇ ባህሪ አይጠፋትም። እሱን እኮ በዚህ ባህሪ እሷም ጭራሽ አታውቀውም። እና እሺ ምን ይሻላል? ማሚን ማግኘት አለብኝ። የተፈጠረውን ነገር ልነግረት ነው? አይ እንደዛ ማድረግ እንኳን አይመስለኝም፣ ግን በቃ አግኝቼ ማውራት አለብኝ። ምን እንደማድረግ ጨንቆኛል። እሺ እንደፈለግሽ፣ እኔ አግዝሻለሁ። ወይዬ ልጄ እንዴት ነሽ? ደህና ነኝ ማሚ። የት ነሽ ያለሽው? ከተማ ውስጥ ነኝ። አይሰማም፣ ይቆራል። ወይኔ እኔ ስመጣ ነው የምታቆሙት? ስልኩ እኮ ተቋረጠ ነው የምልህ እኮ። እኔ እስከመጣ ግን እየሰራ ነበር። ሂድና ቴሌ ጠይቃ ለምን እንደሆነ። እሺ የት ነኝ አለች? ስልኩ ተቋረጠ። አትሰማም እንዴ? ማሚ እየዋሸሽ ነው አይደል? ምንድን ነው የምዋሽ? አንተን ለማዋሸት ለምን አስፈለገኝ? ጥሩ ዋሸችኝ ይላል እንዴ? በእናታችሁ ኧረ እንደ ቆይ ልደውላት የት እንዳለች በእግዚአብሔር። ምን ሆነሻል? የሆነ ነገር ትዝ ብላ። ስለሱ እያሰብሽ ነው አይደል? መቼም እዚህ እንደማይመጣ ታውቂያለሽ አይደል? የእሱን ያለኝነት ሳስብ ውስጥ ፍርሃት ይለኛል። እኛ ያለን ምንም አያደርግሽም። እናንተ በጣም ጥሩ ሰዎች ናችሁ። ለእኔ ይሄ ይገባኛል ብዬ አላስብም። ናኒ፣ ከዚህ በኋላ እኮ ቤተሰባችን ነሽ። አመሰግናለሁ። ታዲያ ምን ሊፈጠር ከመቸሽበት ነገርሽ? መፍትሄ እኮ አናጣም ነበር። አዎ ማሚዬ፣ እሱማ ልክ ነሽ፣ ግን ከምረብሽሽ ብዬ እኮ ነው። ልጄ ምንም እኮ አልረበሽኝም፣ ግን አንቺ ስትጎጂ ማየት ያቃተኝ እኔ ነኝ። አይ ማሚ፣ ሎክስሽ እኮ አይደለም። መቼም እኔ እንደዛ እንደማላስብ ታውቂያለሽ። ግን ለማንኛውም አሁን የት ነሽ? ጓደኛዬ ጋር ነኝ። ጥሩ ቦታ ነው ያለሁት። ለማንኛውም ራስሽን ጠብቂ፣ ጊዜው ከፍቷል። እሺ ማሚዬ፣ ራስሽን ጠብቂ።